የሃይማኖት ሚዛን ሰላም የተወደዳችሁና የተከበራችሁ የመርሎታን ቤተሰቦች በያላችሁበት ሰላም እግዚአብሔር ይሁን። ዛሬ በጣም ድንቅ ቪዲዮ ላሳያችሁ ነው የመጣሁት። የአንድ ሐሳዊ አጥማቂ ነኝ ባይ ወሲባዊ ትንኮሳ በእናቶቻችን በእህቶቻችን ላይ የሚያሳይ ቪዲዮ አሳያችኋለሁ። እንግዲህ ከዚህ በኋላ እቀጥላለሁ። ያገኘሁት እጄ ላይ የመጣውን በሙሉ ያመጣው በቃ ማሳየት ነው እንግዲህ በተለይ አጥማቂያንን የምትከተሉ ሰዎች አጥማቂያን ይፈውሱናል፣ ፈውሰ ስጋ ይሰጡናል ብላችሁ እነሱ ጋር የምትሄዱ ሰዎች እንዲህ አይነት ጥቃት እንደሚደርስባችሁ ማሳያ ነው። የሌሎችንም እንቀጥላለን። የመምህር ግርማን፣ የአባ ዮሐንስን፣ የሄኖክ በተለይ የሄኖክን ማሳያችሁ ይሆናል። ቪዲዮዎችን አሳይቼ ዛሬ ባጭሩ ሰናበታችኋለሁ። ሌላም ደግሞ ደስ የሚል ነገር አለ። ያን ደስ የሚያሰኘው ነገር ወደ መጨረሻ አቀርብላችኋለሁ። የሚያሳዝነውን ግን መጀመሪያ አሳያችኋለሁ። በጣም ጸያፍ ነው፣ በጣም ያስጠላል። በቃ ግን ምን እናድርግ? የምናደርገው ስናጣ በቃ እንዲህ ማሳየት ስለሚገባን እናሳያችኋለን። ወሲባዊ እንትን ስለሆነ ምናልባት ዩቲዩብ ደግሞ እንዳያወርድ ደግሞ ተጠንቅቀን ቀለል ያለውን ምንድነው ስሙ እንዲያው በጣም የነውር ነው፣ ያው ነውር ነው፣ ግን ቀለል ያለውን ነውር አሳያችኋለሁ። እሺ ከዚህ ሀገርና ውጡና አጥራህ ከዚህ ሀገርና ታይራና ቅድስት ማርያም ሆና ተወልዳ ኩልና አሁን ነው ያለምለም ሁሉም አጥማቂዎች እንዲህ አይነቱን ተግባር ያደርጋሉ። ሁሉም አጥማቂ ነን ፈዋሽ ነን የሚሉት በሙሉ ይሄን ያደርጋሉ። ወደ ቀጣዩ መረጃችን እንግባ። በጣም ውስጤን ነክቶት ፈንቅ አስደስቶኝ ተደስቼ ነው የመጣሁት። በእውነት እግዚአብሔር ይስጣችሁ። አንዳንድ እናቶችና አባቶች የምትናገሩት ንግግር የልጆቻችሁን የእኛን ልብ የሚያጠነክር በእውነት ተስፋ እንዳንቆርጥ የሚያደርግ ነው። እግዚአብሔር ይስጣችሁ። እንዲያው በእውነት እናቶቻችን ኑሩልን። በተለይ ደቡብ ኢትዮጵያ ያላችሁ ኦርቶዶክሳውያን በርቱ፣ ጠንክሩ። አንድ አባት እመቤታችንን በዛይተ ኩሉ አትባልም አሉ ሲባል ሰምቼ ቆርቆሮኝ ነው። በዛይተ ኩሉማ ነች የዓለም ሁሉ ቤዛ ይሄን አላችሁኝ ማትል እናት አለሷም መሳላ መወጣጫ የለንም። መወጣጫችን መሳላላችን እሷ ናት። ያቆምናል መንገድ ሲሄድ ደክሞት ተኛ። ያቆም ሲተኛ ተኝቶ እንቅልፍ ሸለብሽ ያደረገው መላእክቶች ሲወርዱባት ይህች ቦታ የእግዚአብሔር ደጅ የእግዚአብሔር ቤት ናት አለ። እመቤታችንን እናያያት። በዛይተ ኩሉ ነች እንጂ የሁሉ ቤዛ ማን ልትባል ነው ታዲያ? የእሷን ስም እሳቸው ሊወስዱ ነው። ክርስቲያን እንዲህ አይላትም። የክርስቲያኖች ሁሉ ተስፋ ነች እሷ የክርስቲያን። በጣም እናመሰግናለን እናታችን። ቃለ ሕይወት ያሰማልን፣ ረጅም የአገልግሎት ሜዳ ያድልልን። በእናት ቤተክርስቲያን ላይ ልትቀልዱ የምትሞክሩ ቀላጆች ጊዜያችሁ አብቅቷል፣ አክትሟል።
ማንም አይሰማችሁም። በእውነቱ የእናቶቻችንን ያክል እንዲህ ቃለ እግዚአብሔርን የማትናገሩ ደንቆሮ ይመስል ዲዳ የሆናችሁ ክፋትን ምንፍቅናን ለመናገር ደግሞ የንግግር ጥበብ ከተማሩ ሰዎች በላይ አቀላጥፋችሁ ሺህ እልፍ አእላፍ ቃላትን የምትናገሩ እርጉማን የተረገማችሁ ቀናችሁ አጥሯል። ቀናችሁ አጭር ነው የሚሆነው። እስከ መጨረሻው ስለተከታተላችሁ በጣም እናመሰግናለን። እናታችን ረጅም እድሜ ያደለልን። በሌላ ቪዲዮ ተመልሰን እስክንመጣ ሰላም።